ክፉ የሆነ ባል ሚስቱን በጭቆናና በግዞት ለማኖር ሲል የሚሄድባቸው 7 የክፋት ደረጃዎች። 7ኛ የሚፈልገውን ነገር በነፃነት እንደፈለገው ለማድረግ እንዲመቸው የእሷን ጭቆና፣ የእሷን በደል፣ የእሷን የኑሮ ሁኔታ አይተው ሊሸመግሉ የሚችሉ ቤተሰቦቿን፣ ጓደኞቿን፣ የስራ ባልደረቦቿን ምክንያት ፈልጎ ያጣላታል፣ ይገነጥላታል፣ ብቸኛ ያደርጋታል። 6ኛ ሰው አይቶ እንዳይጠራጠርና እንዳይፈርድ እሷ ነች እንጂ እሱማ የዋህ ነው ምን ያውቃል ለመባል ለውጭ ሰው አልጋ ለውስጥ ሰው ቀጋ በመሆን 2 መልክን ይላበሳል። 5ኛ የእሷ ድምፅ ሙሉ በሙሉ ተጨፍልቆ እሱ ያለው ብቻና ብቻ እንዲደረግና እንዲከናወን ሲል ከተለያዩ እምነቶችና ባህሎች የተለያዩ ጥቅሶችንና ወጎችን በማንሳት የእሷ ድርሻ አገልጋይነት፣ ረዳትነትና ሚስትነት ብቻና ብቻ እንደሆነ እንዲሰማት ያደርጋል። 4ኛ በገንዘብም በአስተሳሰብም ራሷን እንዳትችልና ኮንፊደንስ እንዳይኖራት ለማድረግ ህልሟን፣ ራዕይዋን ሙሉ በሙሉ በማጨናገፍ በልጆች ብዛት እንዲሁም ሰራተኛ በማባረርና የተለያዩ ምክንያቶችን በመደርደር ስራ እንድታቋርጥ፣ ትምህርቷን እንዳትማር፣ ቤት እንድትውልና ሙሉ በሙሉ በሱ ላይ ጥገኛ እንድትሆን ያደርጋታል። 3ኛ ቤት እንደዋለች ካረጋገጠ በኋላ በፍርሃትና በመረበትበት ሁሌም እንድትታዘዘው ባልተጠበቀ ጊዜ ያልተጠበቀ ቦታ የሌለ ነገር ሆን ብሎ በመጠየቅ እንድትሳቀቅ ያደርጋታል። እንዲሁም ያስደስተዋል ብላ ተጨንቃ ተጠባ ያደረገችውን ነገር ሆን ብሎ በማጣጣልና በማናናቅ ያመናጭቃታል። 2ኛ እነዚህን ሁሉ በጥንቃቄ ካስኬደ በኋላ የበታችነቷን አምና በተስፋ መቁረጥ እንድትኖር፣ ከጓደኛ የተሻለ ጓደኛ እንደሌላት፣ ከስራ እንደሌላት፣ እንዲሁም ደግሞ ነፃ ሊያወጣት ሊያግዛት የሚችል የተሻለ ቤተሰብ እንደሌላት ደጋግሞ በመናገር በበታችነት ስሜት አርቆ ይደፍቃታል። 1ኛውን ከመናገሬ በፊት ማስታወቂያ ማሰራት የምትፈልጉ ግለሰቦችና ድርጅቶች ባዮ ላይ ባስቀመጥኩት ስልክ ደውሉልኝ። 1ኛና የመጨረሻው ክፉ የሆነ ወንድ እነዚህን ሁሉ ነገሮች በጥንቃቄ ካስኬደ በኋላ በመጨረሻ የሚያደርገው ነገር በሴት ልጅ ላይ የሚደረግ ማንኛውንም አይነት ጭቆናና በደል ህሊናው እስከፈቀደለት ድረስ በነፃነት ያለ ከልካይ ሲያደርግባት ይኖራል። የቀረ የምትሉት ካለ ኮመንት ላይ አሳውቁ። ፎሎ፣ ኮፒ፣ ሊንክ፣ ሼር እንዳይረሳ። ይመቻችሁ።